ሰላም እንዴት ናችሁ? አለን። ኦኬ በዛሬው ትምህርታችን እንግዲህ ስክሪናችን ላይ ቀጥታ እንደምታዩት የእንግሊዝኛ ሴንቴንስ ከላይ ይሆንና ትርጉም ወይም ትራንስሌሽን ነው የምንሰራው ማለት ነው ዛሬ። ስለዚህ ከኔ ጋር ካላችሁ መጨረሻ ላይ የምንጠይቀውን ጥያቄ በኮሜንት ሴክሽን ላይ ምን ለማለት ነው የሚለውን ምላሽ ትሰጡኛላችሁ ማለት ነው። ሶ አብራችሁን ቆዩ። ሶ ቀጥታ ወደ ትምህርቱ ከመግባታችን በፊት እንግዲህ ቪዲዮአችንን ለብዙ ሰው እንዲደርስ ቪዲዮአችንን ላይክ እና ሼር እያደረጋችሁ ኮሜንት እያደረጋችሁ እንዲሁም አዲስ ከሆናችሁ ለዚህ ቻናላችንን ሰብስክራይብ እያደረጋችሁ እንድቀጥሉ እናሳስባለን። ቀጥታ ወደ ትምህርቱ። ሶ እንግዲህ የዛሬው ትምህርታችን ትርጉም ወይም ትራንስሌሽን ነው ማለት። ሶ ከላይ የእንግሊዝኛ ሴንቴንስ ነው፣ ከስር በአማርኛ ምን ለማለት ፈልጎ ነው የሚለውን እናያለን ማለት ነው። ስለዚህ የመጀመሪያዋ ሴንቴንስ ይችላል She took the test last Friday. She took the test last Friday. ምን ለማለት መስላችኋል? ምን ለማለት? ሶ ቀጥታ ስንሄድ ምንድነው? ባለፈው ዓርብ ፈተናውን ወስዳለች። she took። ስለዚህ ባለፈው ዓርብ ዕለት ላስት ፍራይዴ፣ ላስት ማለት ባለፈው፣ የባለፈው ማለት ነው። ስለዚህ ላስት ፍራይዴ ስትሉ ባለፈው ዓርብ እያላችሁ ነው ማለት ነው። ስለዚህ ባለፈው ዓርብ ምን ሆናለች ማለት ነው? ፈተናውን ወስዳለች ማለት ነው። ባለፈው ዓርብ ፈተናውን ወስዳለች። ሶ የመጀመሪያው ይሄ ነው። ኔክስት ላይ ያለው ደግሞ he had a great time yesterday. he had a great time yesterday. ሶ የስተርዴይ ምን ማለት ነው? የስተርዴይ እንግዲህ ታውቃላችኋል ትናንትና ነው። ግሬት ታይም ጥሩ ጊዜ። ስለዚህ ጥሩ ጊዜ ትናንትና አሳልፏል። ትናንት ጥሩ ጊዜ አሳልፏል እያላችሁ ነው። he had a great time yesterday ካላችሁ ምንድነው? ትናንት ጥሩ ጊዜ አሳልፏል እያላችሁ። ትናንት ጥሩ ጊዜ አሳልፏል። ሁለተኛው ይሄ ይመስላል። ሶስተኛ ላይ የምናየው he will start his new job next week. He will start his new job next week. ሶ እዚህ ጋር እንግዲህ የምታስቡት ጆብ ምን ማለት ነው? እንግዲህ ጆብ ስራ እንደማለት ነው። ያው ኒው ጆብ ማለት ነው አዲስ ስራ ማለት ነው። ኔክስት ዊክ ስትሉ ምን ዊክ እቺኛዋ ደብሊው ኢ ኢ ኬ ከሆነች ምን ማለት ነው? ሳምንት ማለት ነው። ኔክስት ካለ በሚቀጥለው ሳምንት ማለት ነው። ያኛው ግን ደብሊው ኢ ኤ ኬ ከሆነ ግን ምንድነው? ሰነፍ ወይም ዊክ ማለት የማይሆን ይሆናል ማለት ነው። ተመሳሳይ ምን ስላላቸው ነው እዚህ ጋር የነገርኳችሁ ፕሮናንሲዬሽናችሁ ስላላቸው። ዊክ ደብሊው ኢ ኢ ኬ ከሆነ ምንድን ማለት ሳምንት እያላችሁ ነው። ስለዚህ ኔክስት ሳምንት። ስለዚህ ኔክስት ሳምንት ምንድነው? ስራ ይጀምራል። በሚቀጥለው ሳምንት አዲሱን ስራ ይጀምራል። ምን እያላችሁ ነው? በሚቀጥለው ሳምንት ምን እያደረገ አዲሱን ስራውን ይጀምራል። ግልጽ ነኝ? ኦኬ ወደ ኔክስት እንሄዳለን። ኔክስት ላይ I'm not feel well today. I'm not feel well today. ስለዚህ ምን እየተሰማችሁ ነው? ወይ አሟችሁ ከሆነ ምን ትላላችሁ ማለት ነው? ዛሬ ጥሩ ስሜት አይሰማኝም አሞኛል እያላችሁ፣ ወይም ጥሩ ስሜት እየተሰማችሁ ካልሆነ ምን I'm not feel well today ትላላችሁ ማለት ነው። ዛሬ ጥሩ ስሜት እየተሰማኝ አይደለም እያላችሁ ነው። I'm not feel well today ካላችሁ። ኔክስት ላይ የምናገኘው I was watching a movie last night. I was watching a movie last night. ሶ እንግዲህ ላስት ናይት ካላችሁ ምን ትናንትና ማታ እያላችሁ ነው። ናይት ከሆነች እቺኛው ምንድነው? ማታ የምትሉት። ስለዚህ ላስት ናይት ማለት ትናንት ማታ። ሙቪ ምንድነው? ፊልም። ዋቺንግ እያየው። ስለዚህ ትናንትና ማታ ፊልም እየተመለከቱ ነበር እያላችሁ ነው ማለት። ምን እያደረጋችሁ ነበር ትናንት ማታ ብትባሉ I was watching a movie last night. I was watching a movie last night ካላችሁ ምን ማለት ተፈልጋችሁ ማለት ትናንትና ማታ ፊልም እየተመለከትኩ ነበር እያላችሁ ማለት። ትናንትና ማታ ፊልም እየተመለከትኩ ነበር እያላችሁ ማለት። ሶ እስቲ ብሬክ እንውሰዳል። ሶ ኦንላይን ላይ መማር የሚፈልግ ማንኛውም ተማሪ 09 12 07 2369ን ሴቭ ካደረጋችሁ በኋላ ቴሌግራም ላይ፣ ዋትስአፕ ላይ፣ ኢሞ ላይ መታችሁ ብታወሩ ስለ ሙሉ ኮርሳችን መረጃ የምንሰጡት ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችንን ከወደዳችሁትና እስካሁን ድረስ እየተመለከታችሁ ከሆነ ቪዲዮአችንን ለብዙ ሰው እንዲደርስ ላይክ፣ ሼር እና ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። እናመሰግናለን። ቀጥታ ወደ ኔክስት እንሄዳለን ማለት ነው። ምን ይላል? She exercise every morning. She exercise every morning.
ስለዚህ ኤቭሪ ማለት ሁልጊዜ እንደማለት ነው። ኤቭሪ ስትባሉ ምንድነው? ሁልጊዜ። ሞርኒንግ ምንድነው? ሁልጊዜ ጠዋት ጠዋት እያላችኋል። ኤቭሪ ሞርኒንግ ስትባሉ ሁልጊዜ ጠዋት ጠዋት ምን ታደርጋለች? ኤክሰርሳይዝ። ኤክሰርሳይዝ ማለት ነው። ኤክሰርሳይዝ ማለት የአካል ብቃት ወይም እንቅስቃሴ ማለት። ሶ ሺ ኤክሰርሳይዝ ኤቭሪ ሞርኒንግ ነው። ሁልጊዜ ጠዋት ጠዋት ምን ታደርጋለች? የአካል ብቃት እንቅስቃሴ ታደርጋለች። ሁልጊዜ ያው በየቀኑ እንደማለት ነው። ስለዚህ በየቀኑ ጠዋት ላይ ተነስታ የአካል ብቃት ታደርጋለች እያላችሁ ነው ማለት ነው። ሺ ኤክሰርሳይዝ ኤቭሪ ሞርኒንግ በየቀኑ ጠዋት የአካል ብቃት እንቅስቃሴ ታደርጋለች ወይም ትሰራለች እያለ ነው ማለት ነው። ኦኬ ግልጽ ነው። ወደ ኔክስት እንሂድ። ምን ይላል? he didn't take a shower. he didn't take a shower። እንግዲህ ታውቃላችሁ he didn't take a shower ብትሉ ምንድነው? እሱ ገላውን አልታጠበም ነው። ገላውን አልታጠበም እያላችሁ ነው። ገላውን አልታጠበም። ስለዚህ ለምሳሌ እኔ ቦዝ I didn't take a shower ብል ገላዬን አልታጠብኩም ነው። ገላዬን አልታጠብኩም። he ካላችሁ ግን እሱ ስለሆነ ምንም ገላውን አልታጠበም። he didn't take a shower። he didn't take a shower ማለት ገላውን አልታጠበ ይሆናል ማለት ነው። ኔክስት እንሂድ። her little black dress is not expensive. her little black dress is not expensive። እዚች ጋር አንድ የምታሰምሩባት ኤክስፔንሲቭ ማለት ውድ እንደማለት። is not ስላለ ምንድነው? ውድ አይደለም እያለ is not ካለ ምን አለ? ውድ አይደለም። ብላክ ምንድነው? ጥቁር። ሊትል ትንሽ፣ ድሬስ ቀሚስ እያላችኋል። ስለዚህ የእሷ ትንሽ ቀሚስ ምንድነው? ትንሽ ቀሚስ፣ ትንሽ ጥቁሯ ቀሚሷ ውድ አይደለም። ትንሽ ጥቁሯ ቀሚሷ ምን አለ? ውድ አይደለም። ስለዚህ ኤክስፔንሲቭ ምንድነው? ከውድነት ጋር ነው ማለት ነው። ስለዚህ ዝናት ከተባለ ግን ምንም ውድ አይደለም እያላችሁ ነው። ትንሿ ጥቁር ቀሚሷ ምን አለ? ውድ አይደለም። her little black dress is not expensive የሚለውን ይይዝልናል ማለት ነው። ወደ ኔክስት እንሂድ። they have won the championship. they have won the championship. they have won the championship. ሶ ወን የምትለው አለች አይደል? ወን ስገባ ምን ማለት ነው? ወይም ዊን ብትሉ ወን ፓስ ነው። ዊን ከሆነ ምንድነው ማለት ነው? ማሸነፍ ነው ማለት። ስለዚህ ወንም ምንድነው ማለት? ማሸነፍ። ስለዚህ ምኑ ነው? ሻምፒዮናውን አሸንፈዋል እያላችሁ ማለት። ምኑን አሸንፈዋል? ሻምፒዮናውን፣ የሆነ የተዘጋጀ ሻምፒዮና ነበር፣ እሱን አሸንፈዋል። they have won the championship። ሻምፒዮናውን ምን ብለዋል? አሸንፈዋል እያለ ነው ማለት። ኔክስት እንሄዳለን። he has achieved his goal. he has achieved his goal. so achieve ማለት achieve I has achieved my goal ካልኩ ለምሳሌ achieve ማለት ማሳካት እንደማለት። ማሳካት። ጎል ደግሞ ምን? አላማ እንደማለት ነው። his goal ከተባለ ምን? አላማ። ስለዚህ አላማውን ምን ብሏል እያላችሁ ማለት አሳክቷል። he has achieved his goal. he has achieved his goal ምን ማለት ነው? አላማውን አሳክቷል። he has achieved his goal አላማውን አሳክቷል ይላውናል። ኔክስት የምናገኘው ምን? I am happy። እቺ የዛሬዋ ጥያቄ ነች። እንግዲህ I am happy። ሶ እቺን ጥያቄ በአማርኛ ምን ለማለት ነች የሚለውን በኮሜንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው። የሁላችሁንም ማይ የሆነ ማለት ነው። I am happy ግልጽኛ። ሶ እንግዲህ ከመጨረሳችን በፊት አንዴ እንድገመውና የዛሬውን ትምህርት የምንጨርሰው ይሆናል ማለት ነው። ከዚያ በፊት ግን ኑ እንማር አዲስ የሆናችሁ ማንኛውም ቤተሰቦች ከእናንተ ምንም የሚጠበቅ ነገር የለም። ምንድነው የምታደርጉት? ሰብስክራይብ ብቻ። ኑ እንማርን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ከወደዳችሁትና ብዙ ቦታ ላይ ደርሶ እንደናንተ እንዲማሩ ከፈለጋችሁ ቪዲዮአችንን ለብዙ ሰው ሼር እያደረጋችሁ እንዲሁም ላይክ እና ኮሜንት እያደረጋችሁ እንድታልፉላሉ። ሶ ቀጥታ እንዳልኳችሁ ከመጀመሪያው ጀምረን የዛሬውን ትምህርታችንን ምን እናደርጋለን? እንከልሳለን ማለት ነው። ምክንያቱም መከለሱ ምን ይዛችኋል የሚለውን ለማወቅ ትችላላችሁ ማለት ነው። ስለዚህ እንድገም። she took the test last Friday. she took the test last Friday። ባለፈው አርብ ፈተናዋን ወስዳለች። ባለፈው አርብ
ፈተናዋን ወስዳለች ወይም ተፈትናለች ይላችሁ ማለት ነው። ኔክስት he had a great time yesterday. he had a great time yesterday. ሶ ትናንትና ጥሩ ጊዜ አሳልፈዋል እያላችሁ ነው። ለምሳሌ እኔ አሳልፌያለሁ ለማለት ማለት I had a great time yesterday. I had a great time yesterday ብል ምንድነው? ትናንትና ጥሩ ጊዜ አሳልፌያለሁ እላለሁ ማለት ነው። ሶ he had a great time yesterday ስትሉ ደግሞ ትናንትና ጥሩ ጊዜ አሳልፏል እያላችሁ ነው ማለት ነው። ኔክስት he will start his new jobs next week. he will start his new job next week. ስለዚህ በሚቀጥለው ሳምንት አዲሱን ስራውን ይጀምራል። በሚቀጥለው ሳምንት አዲሱን ስራውን ይጀምራል። ኔክስት ላይ ያለችው ነኝ ምን እያለች ነው? I am not feeling well today. I am not feeling well today. ስለዚህ ዛሬ ምንድነው? ጥሩ ስሜት እየተሰማኝ አይደለም። ዛሬ ጥሩ ስሜት እየተሰማኝ አይደለም ወይም ዛሬ ጥሩ ስሜት አይሰማኝም ይሆናል ማለት ነው። ሌላው ደግሞ I was watching a movie last night. I was watching a movie last night. ምን ያላችሁ ማለት I was watching a movie last night ካላችሁ ማለት ትናንትና ማታ ፊልም እያየሁ ወይም እየተመለከትኩ ነበር እያላችሁ ማለት ነው። ስለዚህ ትናንትና ማታ ምን አረግ ብትባል ምን እየተላላችሁ ፊልም ካያችሁ I was watching a movie last night ትላላችሁ። ትናንትና ማታ ምን እያልኩ ነበር? ፊልም እያየሁ ነበር የሚለውን ተናገራላችሁ ማለት ነው። ኔክስት she exercises every morning. she exercises every morning. ስለዚህ በየቀኑ ጠዋት ምን ትላለች? የአካል ብቃት እንቅስቃሴ ታደርጋለች። በየቀኑ ጠዋት ምን ትላለች? የአካል ብቃት እንቅስቃሴ ታደርጋለች። she exercises every morning. ስለዚህ በየቀኑ ጠዋት የአካል ብቃት እንቅስቃሴ ታደርጋለች። he didn't take a shower. he didn't take a shower. ስለዚህ ገላውን ምን ብሏል? አልታጠበም እያላችሁ ነው። ገላውን አልታጠበም እያለ ነው። ገላውን አልታጠበም። ኔክስት ላይ her little black dress is not expensive. her little black dress is not expensive. ትንሿ ጥቁር ቀሚሷ ውድ አይደለች። ትንሽ ጥቁር ቀሚሷ ምን አለችም? ውድ አይደላችም እያላችሁ ነው ማለት ነው። ኔክስት they have won the championship. they have won the championship. ሻምፒዮና ምን ብለዋል? አሸንፈዋል እንደማለት። they have won the championship ስትሉ ምንድን ነው? ሻምፒዮናውን አሸንፈዋል እያላችሁ ማለት ነው። ኔክስት ላይ he has achieved his goal. he has achieved his goal. achieved ማለት ማሳካት ነው እንዳልኩት። ስለዚህ ዓላማውን ምን ብሏል? አሳክቷል። ዓላማውን አሳክቷል ይሆናል ማለት ነው። ሶ ለዛሬ እንግዲህ በኮሜንት ሴክሽን ላይ I am happy የምትለውን ወደ አማርኛ ተርጉማችሁ መልሱን ማስቀመጣችሁን እንዳረሱ ማለት ነው። ሶ ለዛሬ የነበረን ትምህርት ይሄን ይመስላል። በሚቀጥለው ደግሞ ከዚህ የበለጠ እናንተን በጣም በሚደግፉ ትምህርቶች የምንመጣ ይሆናል ማለት ነው። ሶ አብራችሁን ስለቆያችሁ በጣም እናመሰግናለን። I am happy የምትለውን ሴንቴንስ ወደ አማርኛ ትራንስሌት አድርጋችሁ ኮሜንት ሴክሽናችን ላይ ማስቀመጣችሁን እንዳረሱ። ለኑ እንማር ዩቲዩብ ቻናል አዲስ የሆናችሁ ኑ እንማር ዩቲዩብ ቻናል በጣም ብዙ ፕሮግራሞች ስላሉት ለብዙ ሰው እንዲደርስ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችንን ለብዙ ሰው እንዲደርስ ደግሞ አዲሱ ቪዲዮአችንን ምን እያደረጋችሁ ሼር፣ ኮሜንት እና ላይክ እያደረጋችሁ እንድታልፉ በአክብሮት እንገልጻለን። አብራችሁን ስለተቆያችሁ በጣም አድርጌ አመሰግናለሁ። መልካም ጊዜ